በበላበት የሚጮህ ቅጥረኛ ኢሊት ነኝ ባይ ኢትዮጵያ እንዳሻው ያልከሰሰባት አጀንዳ አለ ብያለሁ። ግን ከክሶቹ ሁሉ የሚገርመኝ ክስ አለ። ሲያሻት የትናንትናውን ኢትዮጵያ ይጠራትና ያለ ማዘዣ ቀለል አድርገው ጠርተው አምጥተው በህዝብ አደባባይ ፊት በገለማው ፍርድ ቤታቸው ፍርደ ገምድል በሆነው ህጋቸው ፍትህን በማያውቀው ማንነታቸው አፋቸውን ሞልተው ይከሷታል። ከዛም ፍርዳቸው በደቦ ነው። በቃ ያጨበጨብን ከፍርዳቸው ተሳታፊ ሆነን አብረን እንድንወግራት ይጋብዙናል። እኛም ካለማወቅ እንፈርዳለን። ከነዚህ ሁሉ ክሶች ውስጥ አንዱ ኢትዮጵያ ተደጋግማ የተሰቀለችበት እንትኗ ኢትዮጵያ እንዲህ ናት እያለን እንድናጅባቸው የሚያበረታቱ እንዲህ በማለት ነው። አንደኛው ትርክታቸው እንዲያውም አሁንማ ከሀገሪቱ መሪ እስከ የታችኛው ጨዋ የሚባለው የኔ ቢጤ ድረስ ቀለል አድርጎ ነጋ ጠባ እንዲህ ያለ ያማታል። የኢትዮጵያ ታሪክ በሙሉ የጦርነት ታሪክ ነው። አዎ ምንም የምንመነዝረው ታሪክ እንደሌለ በየትኛው ታሪካችን መወቀስ እንዳለብን እንኳን ሳናቅ የኢትዮጵያኖች ታሪክ በሙሉ የጦርነት ታሪክ ነው። ሌላ ታሪክ የለንም ይሉናል። ይህ ሁሉ ለዓለም አበርክተን ይህ ሁሉ ዓለም ድረስ አፉን ከፍቶ ይህ ሁሉ ታሪክ ተሰፍሮ ከመስፈሪያው እያለፈ እና ታሪካችን በሙሉ ጦርነት ነው ብሎ የሚጠይቅ ሰው የለም። አልጠየቅናችሁም። ዛሬ እየኖርንበት ያለነው ሁኔታና እውነታ ቢያስቸግረን ከትናንትናው መለየት ቢያቅተን የዛሬውን ድክመታችንንና ስንፈታችንን የዛሬውን የጦርነት ውሏችንን ከትናንትናው የጦርነት ማንነታችን ጋር እየደመርን እያዋሃድን ከዛሬው ከተጨማለቅንበት ወንጀላችን ነፃ ያወጣን ይመስል የኢትዮጵያ ታሪክ በጦርነት ተጀምሮ በጦርነት ያለቀ የጦርነት ታሪክ ብቻ ነው ይሉናል። እኛም ወንጀላችንን ያካካሰልን ስለሚመስለን አዎ እንላለን። በየሚዲያው በየፓርላማው በየደረስንበት ሁሉ በየአደባባዩ ለምስክርነት ስንጠራ ስለ ዛሬው ቁጭታችን ለማውራት የትናንትናውን ማንነታችንን እንዘረዝራለን። አይገርምም? ኢትዮጵያ ለመጥፎ ሲሆን ከዓለም ሁሉ እንደተለየች ተደርጋ ይወሳላታል። አዚፍ ሌላው ዓለም ሁሉ ከኢትዮጵያ በተለየ መንገድ አንድ የሆነ ይመስል ትናንሽ ቀበሌዎች ሳይቀሩ አገር መሆን ይችሉ ይመስል ለምን አንድ ተደረጉ? ለምን ተሰብስበው ኢትዮጵያ የምትባል ታላቅ አገርና አንድነት ፈጠሩ እያሉ ሊበትኑ ካሴሩት ምዕራባውያኑ ጋር ተሰልፈው አብረው እነሱን በበሉበት እየጮሁ እኛንም